ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተ ጾሙ እንዴት ነው? ስጠፋ ለብደ የጠፋሽው ምናምን ብላችሁ አትፈልጉኝ? በጣም ነው የታዘባችሁ ማለት ነው። በጣም አልልም አላለቅስም ማለት ነው። ወይዘሪት ያለቀሰች ነው እና እኔ የጠፋሁበት ምክንያት ታምሜ ነው። የት እንደምታዩት ፊት ያጣባብጧል። ዛሬ ግን የመጣሁት ታምሜ ነው ልላችሁ ሳይሆን የሆነ ነገር ልነግራችሁ ነው የመጣሁት። ያላችሁ የራሱ እንደበሳ ኃይለኛ ጉንፋን ይዞኛል ማለት ነው። ጉንፋን ሳይሆን ያው ትንሹ ቫይረስ ባሉት እና ያጋጠመኝን ነገር ልንገራችሁ። በጣም ነው ያፈርኩት፣ በጣም ነው ያዘንኩት ማለት ነው። አዝኛለሁ፣ አፍሬያለሁ። በጣም ያስቃል። ልንገራችሁ እንደማየ በቲክቶክ ላይ ይሄ በነፃ ምናምን እያላችሁ የምትሰሩ ሰዎች ማለት ተው ፕሊስ አድቡ ማለት ነው። የምሬን ነው። እግዚአብሔር ይመስገን እኔ የእኔ ቅሌት ያጋጠመኝ ቅሌት ልነግራችሁ አልችልም። ይሰከች በላጅ ዝም በይ እንጂ ሙቀት ስለሆነ ማለት ነው። ሙቀት ስለሆነ ውሃም ፊታችንን እያርከፈከፍን ነው በማል ላይ የምንሰራ እና ያጋጠመኝን ንገራችሁ። ወይኔ አሁን የጥርስ ምን ችግር አለ? የላችሁ ጥርስ ማለት ነው። መጀመሪያ በቲክቶክ ባህር ዳር ማለት ነው ጣና ስፔሻል የጥርስ ክሊኒክ የሚል አለና ለ2 ቀን ጥርስ የምናጥበው የምንነቅለው በነፃ ነው ሲሉ የኔ ጥርስ እንኳን እንደምታዩት አይነቀለውና እስኪ መቼስ ሀበሻ ስንባል የሰው ገንዘብ እንወዳለን። የሰው ገንዘብ በጣም የሚያስደስታል። በነፃ የተባለ ነገር ስናገኝ ሩጫ ነው እና የማይፈላበት ስን ይዛጋለ። ከዛም በኋላ ሄድኩ ማለት ነው። ሂጄ የካርድ አወጣሁ። ካርድ አውጥቼ ደግሞ በነፃ ነው የምታከቱት እየብጠይቅስ ሄድኩ። ሚጣን የሚያዝልልኝ ሰው ይዤ ነው የሄድኩት። ሚጣን አሳዝያለሁ። ሚጣን አሳዝዬ ሄድኩና እኔ የታችሁ በነገራችን ላይ ቪዲዮ ቀርጬ ነበር ታደልቶብኝ ነው እንጂ በጣም ነው የተቆጨሁት ማለት ነው። ከዛም በኋላ ላች አንድ መነቃሳ ሳቃትና ሚጣ እንደሄድላት ፈልጋ ነው ግን እኔ ያለኝ ወሬጃ። ከዛም በኋላ ካርድ 150 ብር ቆረጥኩ። 150 ብር ካርድ ቆረጥኩና ከዛም በኋላ ሄድኩ ታኛው ሙቆኛ በቃ ደስ ብሎኝ አይደለ ቤት ግን እንደ አንዳንድ ሰዎች አትሄጂ እያሉ ነበር። እንዲሁ በራስሽ ከፍለሽ አትታጠቢም እንዴ ከፈለግሽ ምናምን ምን የድሀ ቀበጥ ሲሉኝ እውነት ነው የድሀ ቀበጥ ብዬ ሄድኩ። ሂጄ እራታይ እንጂ ማዬ ላውራበት። ከዛም በኋላ ማለት ነው 1500 ብር ነው ከፈይ እንጂ አለችዋ። በቲክቶክ ለ2 ቀን በነፃ ነው ያላችሁ አይደለ ስላት እኛ እኮ ማስታወቂያ እየሰራን ነው እናት አለምዬ ብላ 1500 ብሬን ጠረግ አድርጌ ብር ደግሞ አልያዝኩም። ቦርሴ ሲበረበር 100 ብር አገኘ። 100 ብር ድረሱልን ለወገን ደራሽ ወገን ነው ብዬ አንድ ጓደኛዬ ላከልኝ። ከዛ በኋላ ያው ጥርሱን ተናላለ ይሄኛውን እንደዚህ ሙጅር ስታደርገኝ ተባክሽ ብዬ መጣውላችኋለሁና ፕሊስ ቲክቶክ ላይ የውሸት ነገር አትናገሩ ማለት ነው። ስማው ልፍስ ቅዱስ ዶትዬ በቀረጻ ማለልሽ ማማዬ ካልያዝሽኝ ብላለሽ ማለት ነው። አንቺ ፍቅር ለምንድን ነው ተይ እንጂ የኔ እናት ጎሽ። እና ወዶችዬ ቁጭ ብለናል። ልጅ ይዞ መቆም ከባድ ስለሆነ ማለት ነው። ወይኔ ጉንፋን ገደለኝ በፈጣሪ ስም። ተይ እንጂ እናቴ። እና በዚህ አጋጣሚ ማለት ነው አያችሁ ለምንድን ነው ጠፊ የምትሉት ምልክቱ በቃ ልሰራ ስለኛ ትላለች። በዚህ አጋጣሚ የጎንደር ሆነ ማንኛውም ቀሚስ ለምትፈልጉ አዲስ አበባ ላላችሁ ማለት ነው የትም ቦታ ላላችሁ እልካለሁ። ከዛ ደግሞ ቅቤ ማር መስራት ጀምሬያለሁ። አሁን እንኳን አቤቴ ነው ግን በትዕዛዝ ነው የሚሰራ። ሲደወልልኝ ይሄዳለሁ ማለት ነው። ውዶችዬ አዝዙኝ፣ አበረታቱኝ። 6 ወር ሙሉ 6 ወር ለማለት ትንሽ ቀን የቀረኝ እቤቴ ቁጭ ብዬ ነው ያለሁት። ስራ የለም
እኔ እውነት ነው የምሰራ እንደ ውሸት ነገር ሰርቼ ብሰራ እንኳን እፈምስ ነበር። እስካሁን እናንተም ታያላችሁ። እኔ ባሌ እንትን አለ ምናምን እያልኩ እንደነከለ እየገባሁ አልነፈረቅም። አሁንም መቤት ካሰው የኔና ትልቅ ሰዋ ስታለቅስ ምንድን ነው እንደዛ መነፋረቅ? እኔ ታራ ወደዛ ዞር በይ ክይ የኔ እናት አትነፋረቂብን። ስራሽን ሰርተሽ እንትን በይና። እርግጥ ለነገሩ አልፈርድባቸውም። ገንዘብ ነው ገንዘብ ማለት ነው። ግን ገንዘብ በትዳር ላይ ማሟረት ጥሩ አይደለም፣ ዋጋ ያስከፍለናል። መቤት ካሳ ማለት ነው የምታለቃቅሽ የኔ እናት ዋጋ ያስከፍልሽ። ከዚህ በፊት በጣም ብዙ ጊዜ ያልቅሳለች። ማን ነበረ? ነባ የሚባል ልጅ ከሱ ጋር ስታለቅስ ነበረ። ሁልጊዜ ማልቀስም ጥሩ አይደለም። ምክንያቱም ትዳር ላይ ትዳርን ደበቅ አርጋችሁ ያዝ አርጋችሁ ምናምን እንዳትወርቂ ነው ፍቅር ምናምን ነው እንጂ በትዳር ላይ እንደዚህ ሎ ባሌ ጠፍቶ ምናምን ምንድናት ያለች እዚህ ላይ እንደዚህ አይነት ነገር ጥሩ አይደለም ማለት ነው። እኔን ታውቁኛላችሁ፣ የራሴን ምሰራ አሁንም እንደው አታሟርት ትዳርሽ ላይ ለላት ነው እንጂ የምሬ ነው። ደግሞ እርጉዝ ናት መሰለኝ። ልብስ ካልሆነ ሆዷን ቡጥ ያለ መሰለኝ፣ ሆዷ ዘርጓል ማለት ነው። እኔ እንኳን ማርገዜን ምን እንትን በቃ ድብቅ ያለ ነገር ጥሩ ነው፣ ድብቅ ያለ ነገር ጥሩ ነው ማለት ነው። ባልሽ አይሰራም እንዴ ለምትሉኝ፣ ባሌ ዩቲዩብ አይሰራም የሚዲያ ሰው አይደለምና ለዛ ነው እንጂ አንድ ላይ ነው ያለነው ማለት ነው። ከርማቻል አንድ ላይ ነው ያለነው። ሮኖች ጸጉር አበቀኩ ቦሪማል እና ወዶች እያበረታቱኝ የኔ ፍቅሮቼ፣ ማሮቼ፣ ደሞቼ እንደዚህ ነው የምላችሁ። እኔ የውሸት ነገር አልሰራም። ከዛ ደግሞ አሁን ማማየው ቆርበስበስ ስላለች ሸንቀጥ እያደረግን እንሄዳለን። ሸንቀጥቀጥ እያለን እንሄዳለን ማለት ነው። ወደ ቀሚስ ቤት ነው የምንሄደው አሁን ማለት። ቀጣይ ደግሞ አሁን ቀሚስ ቤት እሰራላችኋለሁ። ምሳችንን በላ አድርገን ሰዓት ሲደርስ ከሰዓት ወደ ቀሚስ ቤት እንሄዳለን ማለት ነው። ቀሚስ ቤት ማስታወቂያ አይደለም ስሸጥ የሆነ ፐርሰንት ለኔ ይሰጠኛል ሰውየው ማለት ነው። ሰውየው ለኔ የተወሰነ ገንዘብ ይሰጠኛል። ስለዚህ አግዙኝ፣ ጉዙኝ ማለት ነው። ጉዙኝ፣ የምሬን ነው ብላችሁ ጉዙኝ፣ የኔ ፍቅሮች ጉዙኝ። ማይ ይግዙን፣ ጉዙኝ እና ዝዙን ማለት ነው ወዶች። ያውን ረፈድፈድ ብሏል። ሙቀቱን በዛው ልክ ነው። ምሳ ሰዓት እየደረሰ ነው። ሙቀቱ ከባድ ነው። እናቴ የሚጠራሱ ማለት ነው የኔ ጥጥፍ እጂ ውሏችን ከቤጣ ጋር ነው ማለት ነው። ስለምታበረታቱ ከልብ እናመሰግናለን። እንወዳችኋለን። ሰብስክራይብ ሼር እያደረጋችሁ አበረታቱ ፕሊዝ ፕሊዝ፣ የኔ ፕሊዝ ፕሊዝ ፕሊዝ፣ በጣም እንወዳችሁ።